አዲ ምን ሆነ ነው? ከስራ ተባረርኩ። ህልሜ ገደል ገባ። ከስራ መባረር ከዚህ የተሻለ ሌላ ስራ እንድታገኝ አሪፍ አጋጣሚ ነው እንጂ ችግር አይደለም። ሰን እየቀለድክ ነው? ስራዬን አጥቻለሁ እያልኩህ እኮ ነው። ስራዬ ብቸኛ ህልሜን የማሳካበት መንገድ እኮ ነው። አልገባህም? አዲ በቃ ተረጋጋ፣ የሆነ ነገር እናደርጋለን። ከስራ ስለተባረርክ ትሞታለህ? ስማ፣ ኤነርጂን በሙሉ ኢንቨስት ያደረኩበት። ከስራ በመባረር ህልም አይሞትም። ምናልባትም ወደ ህልም የምትጠጋበትን አሪፍ አጋጣሚ እየፈጠረልን ሊሆን ቢችልስ? እና ምንድነው የሚገለው? መጠጣት፣ ማጨስ? ብራዘር ተሳስተሃል። ሁልጊዜ ችግሮች የጥሩ ነገሮች መነሻ ናቸው። ሰን ከስራ የተባረረ ሰው እንደዚህ ነው የምታናግረው? አይደለም። እኔ እስከማውቀው ድረስ የወንድ ልጅ ህልሙም የሚሞተው ሐሞቱም የሚፈሰው ህልሙን ትቶ ሴት ልጅ የተከተለ ቀን ብቻ ነው። ስማ፣ የኔ ስራ ማጣትና የኔ ስራ መፍታት የሚገባ በኔ ጫማ ስትቆም ነው። ገባህ? ጓደኛዬ፣ ለሚመጡት መልካም ነገሮች ያሉት መጥፎ ነገሮች ቦታ መልቀቅ አለባቸው።